ሰላም እንዴት ናችሁ? በእኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ እህቶቼ ጥያቄ ስለጠየቁኝ እሱን መልስ ለምቤቱ በሰፋ አድርጌ አልመልስም ብዬ ነው የመጣሁት። ጥያቄው ምን መሰላችሁ? ምን ትይኛለሽ ሀገር ልግባ ወይ የሚል ጥያቄ ነው። ምን ትመክሪኛለሽ ስለ ሀገሩ? ሀገር ብገባ ነው እኔ አንድና አንድ ሀገርሽ ግቢ ነው። እስከ መቼ ተሸጠሽ? እስከ መቼ ትሸጫለሽ? እስከ መቼ ከልጅሽ ጋር ሳትኖሪ ከትዳርሽ ጋር ሳትኖሪ እስከ መቼ ትሸጫለሽ? ግቢ። ግን ስትገቢ ብሩ የማያልቅ የሚመስላችሁ ልጆች አላችሁ። ጭራሽ ብሩ የማያልቅ ይሁን ተመልሰን እንሄዳለን የሚል ተስፋ ይሁን ልባችሁን የሚሞላው አላውቅም። ባጃጅ ትይዙና መልስ ሲሏችሁ ተው መልስ አትቀበሉ። የሆነ ቦታ ትሄዱና መልስ ሲሏችሁ አትቀበሉ። የሆነ ቦታ ምግብ ሲበላ ከፋይ ትሆናላችሁ። ብሩ የሚያልቅ አይመስልም። እሱ ላይ ትቆጠቢያለሽ። አንደኛ። ሁለተኛ ደግሞ 10 ብር 5 ብር ደግሞ እንደገና ኢትዮጵያ መጥተሽ እንዴት እንደምመጣ ማሰብ አለብሽ። ብር ነውና ያልቃል። ስለዚህ ስር የለውም። 5 ብርና 10 ብር እንደገና ገቢ ካላደረግሽ በቀን ሲያልቅ ተመልሰሽ የመሄድ ዕድል ይገጥምሻል። እሱን ማሰብ አለብሽ። በቃ መጥተሽ የሆነ ስራ እንደምትከፍቺ በቃ ምንም ብር ይሁን አሁን ከዛ ከሳዑዲ የሚመጣ ሰው ግን የሚያስበው ትልቅ ደረጃ ላይ በቃ ይሆናል። ሌላ ሰፋ ያለ እከሌ ምናምን ወሬ ቤት እሷ እንድትባል የምትፈልጉ ልጆች አላችሁ። እሱን ቀስ ብላችሁ ነው መረስ የምትችሉት። ምክንያቱም አገሩ ላይ ምን ያዋጣ ምን ያክስር ምን ያትረፍ ሳታውቂ መተሽ በያሻበር ትከፍቻለሽ። 2 ወር ሳይሆንሽ ትከስሪያለሽ። ተመልሰሽ ማለት ነው። ተመልሶ ላለመሄድ ትንሽዬ ነገር ጀምረሽ የእሷን ስንት እንደምታወጣ ካወቅሽ እሷኑ ማስፋፋት እሷኑ ማተለቅ እየቻልሽ ከሄድሽ በዚህ ጋር ትዳር አለ፣ ቤተሰብሽ አለ፣ እናትና አባትሽ አለ። ከዚህ የበለጠ ምን ደስታ አለ? ብር ብቻውን ደስታ ነው እንዴ? ለ3 ቀን እረፍት ወተሽ እንኳን ተነሽ ስትባይ እንዴ ነው የሚያበሳጨው? ብሩን የሚጠቀሙት እዛ ሀገር ያሉት ሰዎች ናቸው። እናንተ በፍጹም አትጠቀሙ። ስላየሁት ነው። በቃ 3 ልጅ አለው 4 ልጅ አለው ነው እኮ የሚባለው። መጠጥ ቤት ምን ችግር አለበት? 3 ልጅ አለው 4 ልጅ አለው። እሱ ልጆቹን ሸጠን እንደፈለገው ይጠጣል። ይጠጣ አባት ነው። አያገባኝም ስለነሱ። ግን እናንተ ለራሳችሁ እስተመቼ ልጃችሁ አብሮ አላደገ ባላችሁ ወይ ወር ወይ 15 ቀን ነው አብራችሁ የሚቀመጠው። ከዛ ጥሎሽ ነው የሚሄደው። ግን ብር አባራችሁ ስም እንደ አዲስ እየመጣ ሰውኛ እንዴት እንንጣ ይሄድ በተራው ይጠብ ሽንት ቤት። እኔ ምን አገባኝ ስለሱ? እኔ ድርሻዬን አጥቤያለሁ። በቃ ድርሻዬን አጥቤያለሁ። ሽንት ቤት እንግዲህ ደግሞ ድርሻቸውን ይጠቡ። ወጣት ናቸው። ስለዚህ ማርጀት ያለ ማርጀት ሳይሆን ምን ነው የዘላለም ሰራተኛ ሆኜ ከምኖር ደግሞ ምን ጊዜም ነኝ። ለምን 20 ዓመትም 30 ዓመትም አኮኝም አትቀመጭም። ምን ጊዜም መተሽ ደግሞ እዛ 10 ብር 5 ብር መልመድ ግዴታሽ ነው በህይወት እስካለሽ። አሁን መተሽ እንዲህ ማድረግ አሁን እዚች ቤት አልቀመጥም ምናምን አያዋጣሽ። እንደገና መተሽ ነው እንደገና ደግሞ እንደ አዲስ የሚጀምር ህይወት እንጂ ወይ ስትመላለሺ ወይ መንገድ ትቀሪያለሽ። ስመጪ ስከጂ ያው መንገድ መቅረት ነው። ትልቅ ሰው መሆን ነው። ወይ ተትዳርሽ ወይ ተቤተሰብሽ ከአንዱም ጋር ደስታ ሳታገኝ ብርን ብቻ ስትከተይ የትም ነው የምትቀር። ስለዚህ በቃ ሀገርሽ ኖረሽ የኖርሽበት ነው ያደግሽበት ነው። እንደ ማንኛውም ሰው ዘና ብለሽ ሳንቂ ምን አገባት? እኔ በበቃ የመጣሽ እዚህ ጋር ተቀመጥሽ ምን አገባት? እኔ የምኖረው እኔ በበቃ የመጣው በጉብኝት አይደል የሄድኩት። የሄድኩት ሽንት ቤት አጠባ ነው። በቃ ሳለችኝ መጣሁ። ብሯን አይደለም የጠገብኩት እኮ ስራውን በቃ አንገፈገፍ ካልኩ በበቃሽ መተሽ በበቃኝ መተሽ እቺ ሱቅ ተካፍቼ ይሉኛል። እኔ አልሰማችሁም። በበቃኝ መተሽ እዚህ ልትቀመጭ አልሰማችሁም። እነሱ ናቸው ይሄን ህይወት የሚኖሩት አይደሉም። በቃ ስራው በቅቶኛል። እግዚአብሔር ይመስገን እናቴን በህይወት አስቀምጦልኛል። በቃ እናቴን አገኙ ደስታዬን ይዤ ከዛች ሱቅ ይውላለሁ እመለሳለሁ እንደማንኛውም ሰው። አረቡም እኮ ጠዋት ተነስቶ ስራ ካልገባ የሚበላው የሚጠፋበት አረብ እኮ አለ። ስራ የሌለው ሴት ማገድማል ይቸገራል። ግን ከዛ ሀገር መታችሁ በቃ እንደው ሙልት ብሎ ቁጭ ድልድል ብሎ ቁጭ ብላችሁ የምታስቡ ሰዎች መቼም አይሳካም። የዛ ሀገር ምኞት መቼም አይሳካም። እንደገና መታችሁ እዚህ እንደ አዲስ ነው የምትላመዱት። እዛ እንዲህ እናደርጋለን ሀሳብ ብቻ ነው። ምክንያቱም እንደ ሀገሩ ሁኔታ ነው መኖር ብቻ። ስለዚህ እኔ የምመክራችሁ መጀመሪያ ራሳችሁን አሳምኑ። ላለመመለስ
ሁለተኛ እንደኝ የሚንጫጫውን ሰው ላለመስማት። አንቺ ምን ሰርተሻል? እድሜሽ ሁሉ የሚቆጥሩብሽ እንደ 12 ዓመት ምን አድርገሻል? እከሌ እንዲህ አድርገ እንዲህ የምታብያት እኮ ነው ስልክላት የከረምሽው። እንዲህ ገዛው ብፌ ገዛው ሶፋ ግዢ እያልሽ የምልክላት ሴት እኮ ነች። አልጋ ግዢ አንቺ ከነከሌ እንዳታንሽ እያልሽ የምልክላት ሴት 12 ዓመት ሰርተሽ ምን አደረገሽ ትልሻለሽ። ራሷ ልታቆስልሽ። በቃ እነኝን መስማት የለብሽም። አንቺ እንደ አዲስ የምታደርጊው ከልጆችሽ ጋር መኖርሽን፣ ቤተሰቦችሽን ማግኘትሽን፣ ከትዳርሽ ጋር መኖርሽን ነው የምታውቂው። ስለዚህ ይሄን ሳሰሚ እንደ አዲስ ህይወትሽ ጀምረሽ እንደ አዲስ ደግሞ ሀገሩ ላይ ምን እንደሚያገኝ ለመስሪያ ለመንቀሳቀሻሽ ከያዝሽ እቃሽን አሟይ እዛ ሀገር ሆነሽ የማትችይውን ነገር እቃሽን አሟልተሽ በቃ መንጣት ብቻ። አሁን ምን ይላሉ ሰዎቹ እየሄዱ ለምን ትመጣለሽ? እንኳን አሁን አዲስ የምትገቢውን እኔ ለዛሬ 3 ዓመት የመጣሁትን አሁን የሚወቅሰኝ ሰው አለ። በበቃ ይመታሽ። ቆይ እነዚህ ሰዎች እንዴት ነው የሚሉት እያሉ ግርም ይለኛል። ስለዚህ ራሽን አዳምጪ። መጀመሪያ ራሽን አዳምጪ፣ ሁለተኛ ራሽን አሳምኚ። በቃ ሰርቼ ሀገሬ ላይ በራሴ ስራ ተንቀሳቀሼ ለምን ጀላቴ አይሆንም? እንደኔ ጀላቴ ሸጬ ይሆን እኖራለሁ ብለሽ ካሰብሽ መኖር አይከብድም። እንደ ማንኛውም ሰው ትኖሪያለሽ። በቃ ኑሮ የተወደደው ለአንቺ ብቻ አይደለም፣ ለሁሉም ለሀገሩ ለሙሉ ኢትዮጵያ ሰው ነው የተወደደው። ኑሮ ተወዷል እንዴ ልንታ? በቃ ኑሮ ቢወደድም የሚሸጪው ነገር ተወዶ ነው የሚሸጪው። የማገለባበጥ ነው። 200 የምትገዢው 200 ሸጠሽ ነው በነቃ። ስለዚህ ኑሮ ቢወደድ ለአንቺ ብቻ ተወደደ። ኑሮ ተወዶ እንዴት ልንታ? እንዲህ ነው ይሄን ያህል የሚደርሳችሁ ነገር አለመስማት። በቃ ይወደድ፣ ለአንቺ ብቻ አልተወደደም። ይሄ ሀገር ጉዳይ ነው። አንቺ ያለብሽ ብርን ማክበር፣ መስራት፣ ስመጪ ብሩ እንደሚያልቅ መጠንቀቅ። የከሌ ሊያዩ ልብስ ሙሉ ልብሷን ከሌ እንዲህ ነው ሙሉ ልብሷን እዛ ሀገር ስከጂ ጋባሪሽ ሀብታም ነው ድሃ ሀብታም ሊጋብዛን ምናምን የሚባል ተረት አለ። እንደዛ አብዛኛው እንደዛ ሲመጣ ብሩ የሚያልቅ አይመስልም። በቃ ያለውን ሰው የማያውቀውን ሰው ሁሉ እዚህ ጋር ተሰበሰበው መጋበዝ። ታዲያ ብሩ ከየት ይምጣ? የመዳብ ቤት ቆሟል። ከየት ይምጣ ታዲያ? እከሌም ተመለሰ፣ እከሌም መጣ ተመልሰ አይደል? እከሌም ተመልሰ አይደል? ያስከዳት ይሄ ነው። ያስከዳት ራሷን አለማወቋ ነው። የገቢ ምንጯን አለማወቋ ነው። ተመልሰ ያስከዳት። ተመልሰ ሄደ ቀናት ተመስገን ነው። ስንት ደግሞ ያልቀነዋል። የቀናትን ብቻ ስንት ያልቀነዋል። ስለዚህ እኔ የምመክረው ግን ስመጡ እነኝህ ነገሮች የነገርኳችሁን ነገር አስታውሱ። ማለት የመመለስ እድል እንዳይደርስባችሁ ከልጆቻችሁም ጋር አብራችሁ ኑሩ። ከልጆቻችሁ ጋር አውደ ዓመት ሲሆን ምናምን ደስ አይልም ነው። አበዛሁባችሁ። ለማንኛውም ሰብስክራይብ ፎሎ እያደረጋችሁን ብዙ የምናወራው ነገር አለ። አንደኛ ደግሞ ወደዚህ ወር አባር ቤት የምታሰሩ ሰዎች የኔን ቤት አሳያችኋለሁ እንዴት እንደሚፈነቃቀል ማለት ነው፣ መረሬ ስለሆነ። ስለዚህ አንድ ቦታ ገዝታችሁ ቤት የምትሰሩበትን የቤቱን ጌታ 2 ቦታ ብታረጉት ስመጡ ቤቱን ይሰራል። ቦታው ያው ይወደዳል፣ ዕቃ ምናምን ቦታውም እየተወደደ ነው የሚሄደው። ቦታው ቤቱን ይሰራል ማለት ፋፊ የሚፈልግ ሰው ከሆነ የሚሰራላችሁ። ግን ጎበዝ እናትና አባቶችም አሉ መስመርን ይዘው በስነ ስርዓት ከራሳቸው ብር ጨምረው የሚሰሩ ቤተሰቦች አሉ። አንዳንድ ደግሞ ፋፊ የሚፈልግ ሰው አለ። በቃ በእርሽ ቤሽን ጨርሰሻል፣ መስኮትሽን ገጥመሻል፣ ምን ብለሻል፣ ግን ስመጪ አንዱ ወረ ጉራ ይበላት አንዱ ወረ ሄዲ ነው የሚያው መስኮቱ ራሱ ምናምን ማለት መረሬ ስለሆነ ይንጋደላል። ከመጀመሪያ መሰረቱን በደንብ ስለማይሰሩት በዚህ ጉዳይ ደግሞ ሰፋ አድርጌ አወራችኋለሁ። የምትፈልጉትንም ቦታ ማየት ተፈለጋችሁ ጻፉልኝ፣ ኮሜንት ላይ ያሳያችኋለሁ። በሉ ደህና ሁኑ። ወዳችኋለሁ።